የጸጋ ስጦታዎቻችንን እንዴት ነው መለየት ማወቅ የምንችለው? የጸጋ ስጦታዎችን መለየት በትችሉበት መንገድ ቀላል ነው። የጸጋ ስጦታ ለምንድን ነው የተሰጠው በሚለውም በመመለስ እናገኛለን። የጸጋ ስጦታዎች በቃል የሚገለጡ፣ በታምራት የሚገለጡ፣ በትምህርት የሚገለጡ ወዘተ የጸጋ ስጦታዎች ከ20 በላይ ናቸው። እነዚህ የጸጋ ስጦታዎች ለምን ተሰጡ? ጳውሎስ መልሱን ነግሮናል። የክርስቶስን አካል ወይም ቤተክርስቲያንን ወይም አጥቢያን ማለት ይቻላል ለማነጽ ነው የተሰጠው። የክርስቶስን አካል ወይም ቤተክርስቲያንን ለማነጽ እኔ የተሰጠኝ የጸጋ ስጦታ እኔንና ኑሮዬን ለማነጽ አይደለም። በዋነኛነት የተሰጠው ለማነጽ ነው ቤተክርስቲያንን። ኦኬ፣ ቤተክርስቲያንን ለማነጽ ከሆነ የጸጋ ስጦታዎች የተሰጡት የጸጋ ስጦታዬ እንዴት ነው የሚገለጠው ሲባል ቤተክርስቲያንን ለማነጽ ስለሆነ ቤተክርስቲያን በመዋል ቤተክርስቲያን የኤክሰርሳይዝ የምናደርግበት ስፍራ ነች። እዛ መጀመሪያ መዋል ለቤት ይዘነው እንድንቀመጥ አልሰጠንም። ቤተክርስቲያንን ቅዱሳንን ለማነጽ ነው የሰጠን። ስለዚህ ያን ነገር ኤክሰርሳይዝ የምናደርግበት ሜዳ ቤተክርስቲያን ነች፣ አጥቢያ ነች። ሜዳው ላይ መገኘት። ከዛ በኋላ ቤተክርስቲያን ባሰማራች በተገኘ ለምን ቤት መጥረግ አይሆንም፣ ወንበር መወልወል አይሆንም። እኔ አሁንም ስለማደርገው ማለት ነው። ለምን ግቢ ማሳመር አይሆንም፣ እኔም አሁንም ስለማደርገው ማለት ነው። እና የትኛውም ቦታ ላይ አክቲቭ አባል መሆን ስትሆን ሳታውቀው ነው ራስን የሆነ ቦታ ጋር ታገኘዋለህ። ወይ ቃል ስታካፍል ታገኘዋለህ፣ ወይ ስትዘምር ታገኘዋለህ፣ ወይ ስትጸልይ ታገኘዋለህ። አንዳች ቦታ ራስን ታገኛለህ። ቀላል መንገድ የሚመስለኝ ለኔ ይሄ ነው። የተሰጠው ለአጥቢያ ማነጫ ስለሆነ ለቤተ ክርስቲያን መታነስ ስለሆነ የጸጋ መግለጽና ኤክሰርሳይዝ የምታደርግበት ሜዳው ቤተክርስቲያን ነች። አክቲቭ አባል መሆን፣ ፓሲቭ አለመሆን፣ በስንት ቀን ሄዶ ደርሶ የሚመጣ ሳይሆን አክቲቭ መሆን እና ደግሞ ጸጋቸው ተገልጠው እየሰሩ ካሉ ወንድሞች ጋር ወዳጅነት ማጥበቅ። ሰፈር ለሰፈር ያለ የጸሎት ፕሮግራም መዞር አይደለም። እሱ በአብዛኛው በቤተክርስቲያን ላይ ለማነጽ ነው ቆንጆ አድርጎ መንገድ የሚከፍትልህ። በሽማግሌዎች ላይ ለመፈንዳት አሁን እየጸለይኩ ነው፣ ሽማግሌዎች አይጸልዩም፣ እኔ ህልም ራእይ ያየው ነው፣ በቀደም ሰፈር አንድ ጋኔን አወጣው፣ ጋሽ ከሌ ግን ዝም ብለው ቸርች ተቀምጠው ወደሚለው ነው የሚወስድ። የሰፈሩ ውስጥ ለውስጥ ያሉ ጸሎቶች ደፋር ነው የሚያደርጉ። እዛው አጥቢያ ቤተክርስቲያን ዋል፣ የሆነ ቦታ ላይ ራስን ታገኘዋለህ። ሳታውቅ እየተገለጥክ ትመጣለህ። ያን የሚገልጠው ጌታ እንጂ አንተ አይደለም። አንተ ሜዳው ላይ መገኘት ነው፣ ዝም ብለህ ዱብ ማለት ነው። ገላጩ ጸጋህን የሚገልጠው የሆነ ቦታ ላይ አሰማርተው የምታገኘው ማንነት የሆነው ፐርሰን የሆነው መንፈስ ቅዱስ ነው።